ዛሬ ከታህሳስ 13 እስከ ጥር 11 ባለው የጊዜ ክልል ውስጥ ስለተወለዱት ካፕሪኮርኖች እናወራለን። እነርሱ የማይናወጥ የጽናት ተራራዎች ናቸው። ዝምታቸው ውስጥ ጥልቅ ጥበብ፣ ከኮስታራነታቸው በስተጀርባ ደግሞ የማይደፈር ታማኝነት አለ። ዓለም አንተን ለማድነቅ ግርማ ሞገስ ያስፈራት ይሆናል። ፊት ላይ ያለው ቁም ነገር ስሜት የሌለህ አስመስሎህ ይሆናል። ነገር ግን እውነታው ሌላ ነው። ዛሬ ከብረት ከጠነከረው ማንነት በስተጀርባ ያለውን ያንን ለማንም የማይታየውንና እንደ ወርቅ የጠራውን የፍቅር ሕይወትን ሚስጥር ገልጠን ለዓለም እናሳያለን። ለካፕሪኮርኖች ፍቅር የቃላት ጨዋታ አይደለም። እነሱ ዘንድ አፈቅርሻለሁ ወይም አፈቅርሃለሁ የሚለው ቃል ተራ ንግግር ሳይሆን እንደ ወሬት ሕግ የማይታጠፍ የጽናት ቃል ኪዳን ነው። ልባቸውን ለመክፈት ጊዜ ወስዱ ይሆናል። ነገር ግን አንዴ ለእናንተ ከከፈቱ ያ በር ለዘላለም የተከፈተ ነው። መቼውንም ቢሆን አይዘጋም። የእነሱ ፍቅር እንደ ወርቅ ነው። ካፕሪኮርን ናፍቀሽኛል ብሎ በመቶ መልእክቶች ከማውራት ይልቅ ከጎናችሁ ቆሞ የሚፈልጉትን ነገር በማሟላት ፍቅሩን በተግባር ይተርካል። የእነርሱ ፍቅር ተጨባጭ ነው። በሚያሳዩት እንክብካቤ፣ በሚሰጡት ጥበቃና አብረዋችሁ በሚያልሙት ትልቅ ህልም ውስጥ ፍቅራቸውን በግልጽ ታነቡታላችሁ። በቃላት ከሚወድሽ በተግባር የሚኖርልሽን ካፕሪኮርንን ምረጪ የሚባለውም ለዚህ ነው። ውጫዊ ገጽታቸው ኮስተር ያለ ቢሆንም በውስጣቸው ግን የሚቀልጥ የፍቅር እሳተ ገሞራ አለ። ይህንን ለስላሳ ማንነታቸውን የሚያሳዩት ግን ለልዩ ሰው ብቻ ነው። ካፕሪኮርን ለዛሬ ብቻ አያፈቅርም። የእነርሱ እቅድ የዘላለም ነው። አብሮ የሚያረጅ፣ አብሮ ስኬት ላይ የሚወጣና በችግር ቀን እንደ ምሰሶ የሚቆም አጋር ይፈልጋሉ። በፍቅር ህይወታቸው ውስጥ ታማኝነት እንደ አየር አስፈላጊያቸው ነው። እነርሱ ጋር ሲሆኑ ስለ ክህደት አይሰጉም። ምክንያቱም የካፕሪኮርን ልብ አንዴ ካረፈበት ቦታ አይነቃነቅም። ታዲያ የካፕሪኮርን ፍቅረኛ ያላችሁ ሰዎች የታደላችሁ ናችሁ። ያላችሁን እንቁ በሚገባ ተንከባከቡት። የእናንተስ የፍቅር ታሪክ ከካፕሪኮርን ጋር እንዴት ይገለጻል? በኮሜንት መስጫው ላይ አጋሩን።